ከመቶ በላይ ሰዎች ሞተዋል፣ በጣም በርካቶች ቆስለዋል፣ በርካቶች ደግሞ ገና አልተገኙም። ይህ አደጋ የተከሰተው በሴንትራል አፍሪካን ሪፐብሊክ በካሜሩን ድንበር አካባቢ በምትገኝ ዛምቦይ ተብላ በምትጠራ አንድ አነስተኛ መንደር ውስጥ ሲሆን ታዲያ እንግዲህ በዚህ መንደር ውስጥ የሚገኝ አንድ የወርቅ ማዕድን ማውጫ ስፍራ የተከመረ አፈር ተደርምሶ ነው በርካቶች ላይ እንግዲህ በዚህ ደረጃ አደጋ ሊያደርስ የቻለው ማለት ነው። እንደምታውቁት እንግዲህ የአፍሪካ ማዕድን ጥቂት ግፈኛ የሆኑ አፍሪካውያንን እና ሌሎች ከአፍሪካ ውጭ ያሉትን አካላት ያበለጽጋል፣ ያበላል። ነገር ግን አፍሪካውያንን ቀን በቀን ይበላቸዋል። ለዚህም ምክንያቱ ደግሞ እነዚህ ማዕድናቶች የሚወጡት በህገወጥ መንገድ ነው። ኢቭን አሁን ይሄ አደጋ ራሱ የተከሰተበት የማዕድን ማውጫ ስፍራ ህገወጥ የሆነ የማዕድን ማውጫ ስፍራ ነው። ታዲያ እያንዳንዱ የአፍሪካ ማዕድን ከመሬት ውስጥ በሚወጣበት ጊዜ ያንን ማዕድን የሚያወጡት ሰዎች ናቸው። በተለይም ደግሞ አንደሬጅ የሆኑ ህፃናት እየታፈኑ እየተወሰዱ ነው ይህንን ማዕድን እንዲያወጡ የሚደረጉት። ለምሳሌ እዚህ ጋር ራሱ የወርቅ ከአፈር ውስጥ የወጣ ወርቅ በእጁ ይዞ የምታዩት ልጅም ታዳጊ ልጅ እንደሆነ እንደዚህ አይታችሁ ማወቅ ትችላላችሁ። ታዲያ ማዕድኑ በህገወጥ መንገድ መውጣቱ ብቻ አይደለም፣ ኦር ደግሞ አፍሪካ ወይም ደግሞ አፍሪካውያን ከእንደነዚህ አይነት ማዕድኖች ተጠቃሚ አለመሆናቸው ብቻ አይደለም፣ በጣም በግድ የለሽነት ጭምር ነው እነዚህ ማዕድኖች የሚወጡት። ለምሳሌ በዚህ ስፍራ የተከሰተውን አደጋ እንኳን እንደ ምሳሌ ብንወስድ ይህ አደጋ ሊከሰት የቻለው በግድ የለሽነት ነው። ማለትም ይህንን ማዕድን የሚያስወጡት አካላት እነዚህን ሰዎች በመጠቀም ማዕድኑን የሚያስቆፍሩት አካላት ግዴለሾች ስለሆኑና አፈር በዚህ ደረጃ ተከምሮ አደጋ ሊያደርስ እስኪችል ድረስ በዚህ ደረጃ እስኪደርስ ድረስ ምንም አይነት ጥንቃቄ ስላልተደረገ ነው።